ቅመሞችን ስትጀናጀኑ ማለት የሌለባችሁ ነገር አንደኛ በስንት ነው የምትሰሪው? ምን አገባህ? በስንትስ ብትሰራ ለምን እሷ ደስ አላት? ለምን በነፃ ሆዷን እየሞላች ትስራ? ምን አገባ? ኳልኩሌተር ማተታ ማለት ይሄን ያክል አስፈለገኝ ለማለት ነው። አይመለከትም። ሁለተኛ ከመጣሽ ስንት ዓመት ሞላሽ? ምን አገባ? ምን ጥልቅ አረገ? እውነቴን ነው። አታውቁም። እንደዚህ ዘለቻ ብታውቁ እኮ ትነግር ነበር፣ ግን አታውቁም። በስተመጨረሻ ደግሞ ወደ ሀገር መቼ ልትመለሽ አሰብሽ? አይመለከትም። እሷ ራሷ አታውቀውም። መቼ ልትመለስ እንዳሰበች በፍጹም አታውቀውም። እሷ አስባ የመጣችው 2 ዓመት እሰራለሁ ከዛ እጄን ሰጥቼ ሄጄ ኢትዮ ሄጄ በቃ ቶሎ ስርት አድርጊ ሀብታም ሆናለሁ። እነንትና እዚህ ሲጃጃሉ እዛ ሄደው እነንትና እኮ እየተነፋረቁ ከርመው እኔ ግን 2 ዓመት በቂ ብላ መጣይ። አሁን 7 ዓመቷ ነው። ስለዚህ አታውቀውም ማለት ነው። ከዚህ በኋላ 20 ዓመት ልትቆይ ትችላለች። እነዚህን ነገሮች አትጠይቁ። በስንት ነው የምትሰሪው? መቼ መጣሽ? ስንት ዓመት ልትቆይ አሰብሽ? ምናምን ከተሳካላችሁ የኔ ፍቅር ደህና ነሽ እያል ከዛው ዕቃ ተጠብብ በተወሰነ መልኩ ይሄም ካዋጣ ነው። ቅመሞችን ስትጀናጀኑ ማለት የሌለባችሁ ነገር አንደኛ በስንት ነው የምትሰሪው? ምን አገባህ? በስንትስ ብትሰራ ለምን እሷ ደስ አላት? ለምን በነፃ ሆዷን እየሞላች ትስራ? ምን አገባ? ኳልኩሌተር ማተታ ማለት ይሄን ያክል አስፈለገኝ ለማለት ነው። አይመለከትም። ሁለተኛ ከመጣሽ ስንት ዓመት ሞላሽ? ምን አገባ? ምን ጥልቅ አረገ? እውነቴን ነው። አታውቁም። እንደዚህ ዘለቻ ብታውቁ እኮ ትነግር ነበር፣ ግን አታውቁም። በስተመጨረሻ ደግሞ ወደ ሀገር መቼ ልትመለሽ አሰብሽ? አይመለከትም። እሷ ራሷ አታውቀውም። መቼ ልትመለስ እንዳሰበች በፍጹም አታውቀውም። እሷ አስባ የመጣችው 2 ዓመት እሰራለሁ ከዛ እጄን ሰጥቼ ሄጄ ኢትዮ ሄጄ በቃ ቶሎ ስርት አድርጊ ሀብታም ሆናለሁ። እነንትና እዚህ ሲጃጃሉ እዛ ሄደው እነንትና እኮ እየተነፋረቁ ከርመው እኔ ግን 2 ዓመት በቂ ብላ መጣይ። አሁን 7 ዓመቷ ነው። ስለዚህ አታውቀውም ማለት ነው። ከዚህ በኋላ 20 ዓመት ልትቆይ ትችላለች። እነዚህን ነገሮች አትጠይቁ። በስንት ነው የምትሰሪው? መቼ መጣሽ? ስንት ዓመት ልትቆይ አሰብሽ? ምናምን ከተሳካላችሁ የኔ ፍቅር ደህና ነሽ እያል ከዛው ዕቃ ተጠብብ በተወሰነ መልኩ ይሄም ካዋጣ ነው።